ሰላም እንዴት ናችሁ? ሁሉ ሰላም፣ ሁሉ ጤና፣ ሁሉ መልካም። እኔ ያለውላችሁ ቅዱስ እግዚአብሔር የተመሰገነ ይሁን። መብራን የተመሰገነች ትሁን። አለውላችሁ። ሰሞኑን ስዘግብላችሁ የነበረው የመካከለኛው ምስራቅ ጉዳይ አግሟል፣ ቁስሉስ ጫፍ ደርሷል፣ በጣም አመርቅዟል። ቀድሞ የሚያፈርጠው ነው እንጂ የጠፋው ነገሩስ አብቅቶለታል የሚል ዜናዎችን ስዘግብላችሁ ነበር። ትላንትናም እንደውም አድርሻችኋለሁ። ነገር ግን በመጨረሻው ሰዓት ላይ ቀድሞ እኔ ልጠርቁ ሰው ብላ እስራኤል መጀመሪያ ጦርነቱን አስጀምሯለች ማለት ነው። ትላንትና ማታ ላይ በኢራን ላይ ድብደባ ስታደርግ ነው ያደረችው። ቴህራን ዋና ከተማዋን የኢራን ዋና ከተማ ቴህራን ጀምሮ በተለያዩ የኢራን ሀገራቶች ውስጥ ድብደባ አከናውናለች እስራኤል። በዚህም በጣም የተቆጣችው የአያቶላዎቹ ሀገር ኢራን በጠዋት ላይ ማልዳ በሰጠችው መግለጫ ላይ ከእስራኤል ጋራ ሙሉ ጦርነትን አውጃለሁ፣ እስካሁን ድረስ ዘግናኝ መሳሪያዎችን በምድር የደበኳቸውን አውጥቼ እጠቀማለሁ ብላ እንግዲህ ጃድ በእስራኤል ላይ አውጃለች። ማንኛውም ኢራን ወደ እስራኤል እንዲዘምትና ከእስራኤል ጋራ እንዲፋለም የሚል መልእክት አስተላልፋለች ማለት ነው። እስራኤልን በፊናዋ ከዛሬ ጀምሮ ኮማንድ ፖስቱ የቅድመ ተጠንቀቅ ጉዳዮችን አስቀምጧል። እሱም የመጀመሪያው ደረጃ ማንኛውም ትምህርት ቤቶች እንዲዘጉና ህዝቦቹም በተጠንቀቅ እንዲቆሙና ማንኛውም እስራኤላዊ ወደ ኢራን ጉዳዩን አድርጎ ወደ ኢራንም ጦርነት እንዲከፍት ብላ እስራኤል በኮማንድ ፖስቷ መንገድ አሳውቃለች። እና ይሄ ነገር በጣም የከረረ ነገር ይዞ ነው የመጣው። በጣም ኢራንም ተቆጥታለች፣ እስራኤልም ደግሞ ገና ይቀሩኛል የሚል መግለጫዎችን ነው እየሰጡ ያሉት። ስለዚህ በመካከለኛው ምስራቅ ያለው ጦርነት ፈንድቷል። ምናልባት በዚህ መካከል ላይ አስታራቂ ሸምጋይ ተገኝቶ ነገሮቹን እልባት የሚያሰጣቸው ከሆነ አብረን የምናየው ይሆናል። ነገር ግን የሁለቱ ጉዳይ አሁን ባላቸው መሰረታዊው ጉዳያቸው ላይ መታረቅ የሚችሉ አይመስሉም። ምክንያቱም ቴህራን ተደፍሬያለሁ የሚል ብዙ የቁጭት መንገድ አላት። እስራኤል ደግሞ ቴህራን በምንም አይነት መንገድ የኒውክሌር ቦምብ እንዲኖራት አልፈልግም ብላለች። ሁለቱም መሰረታዊ ቁልፍ የሆነውን ነገሮቻቸውን እንተዋወቃለን እየተባባሉ ነው። እስራኤልም የኢራንን የኒውክሌር ማብራሪያ ቦታዎችን በደንብ ለይቼ ስለማውቃቸው ለኔ እዳው ገብስ ነው የሚል ነገር አቅርባለች። ቴህራንም ደግሞ በሰጠችው መግለጫ ሰሞነኛው መግለጫዋ ላይ በመረጃ አቀባዮች በኩል የእስራኤልን በድብቅ የተቀመጡ የኒውክሌር አረር መሳሪያዎቿን የት እንዳሉ ስለማቅ እነሱን አጠቃለሁ ብላ ሰሞኑን ተናግራ ነበር። ሁለቱም እንተዋወቃለን ጓዳችንን፣ ስለዚህ በሚገባው እንመላለሳለን ተብለው ያው እስራኤል ጉዳዩን ጀምራው አሁን ቴህራን ምን ትወስናለች ምን ታመጣለች የሚባለው